ሀኒቾ በጣም አለቀሰች። እየሮጠች ወደ አባቷ ጋር ሄዳ በጣም አለቀሰች። ሀኒቾና አባቷ በጣም ተላቀሱ። አባቷ ምን እንደተፈጠረ ቢጠይቃትም ግን ማልቀስ ሆነ። ስታለቅስ አብሯት አለቀሰ። የሀኒቾ አባት በጣም አዘኑ። ራሳቸውን እስከሚያማቸው ድረስ አለቀሱ። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። ላይክ ሰብስክራይብ በማድረግ አበረታቱ። ቅንነት ለራስ ነኝ። የመልካሞች በጣም ነው የማመሰግነው ስለምታበረታቱኝ። አሁንም አትርሱ ላይክ ሰብስክራይብ አድርጉኝ። ቤት የመታችሁ ወይኔ ወዶች። እንግዲህ ሀኒቾ እየሮጠች ወደ ቤቷ ሄዳ ሰላምዬ ተከታትላ ሂዳ ነበረ። ሰላምዬም በጣም እየሆነ ያለውን ነገር አስደንግጧታል ማለት ነው። ምክንያቱም አሁን በግልጽ ሀኒቾ ምንድነው ገሎይ ቢሆን ፈጣሪ ገሎይ ቢሆን እያለች ስለነበረ ያለምንም ምክንያት እንደዚህ እንደማትል ገብቷታል። ለዛ ነው ተከታትላ ሂዳ እውነቱን ስትሰማ በጣም የደነገጠችው። እንዴት ሊፈጠር ቻለ? እንዴትስ ሊሆን ቻለ? የሚል ጥያቄ ከሰላምዬ ጋር መጣ። ግን ሀኒቾ እኔ ምንም የማውቀው ነገር የለኝም ሰላምዬ፣ እኔ መልሰሽ አትጠይቅኝ፣ ምንም ሊገባኝ አልቻለም ማለች። የሀንዬ አባት የተፈጠረውን ነገር እባክሽን ንገሪኝ፣ ምንድን ሆነሽ ነው እንደዚህ የምታለቅሹ? ምን ሆነሽ ነው አሏት። አባዬ ምንም አልሆንኩ ብቻ ቀፈኝ ብላ ማልቀስ ጀመረች። የምታደርገው ጠፋት። የገዛ ቤተሰቦቿ ቤት ሰራተኛ ሆና እንደገባች ከራሷ ጋር መነጋገር ጀመረች። ወይዘሮ ባዩሽ ሀኒቾን አስፈራራቻት። ከዚህ በኋላ ምንም አይነት ነገር ብትናገሪ አባትሽ ላይ አደጋ ደርስብሻለሁ ብላ አስፈራራቻት። ምክንያቱም ወደ እውነቱ እየተጠጉ እንደው የእነሱን ማብቂያ እንደደረሰ ገብቷታል። ወይዘሮ ሜላትም ከእርግብ ጋራ ተጣላች። እርግብን ተቆጣቻት። እርግብ ፍጥጥ ብላ ለምንድን ነው የምትቆጪ ብላ እሷ ላይ መጮህ ጀመረች። ነገር ግን ወይዘሮ ባዩሽ አሁንም እጇን አጣጥፋ መቀመጥ አልፈለገችም። ምክንያቱም አርፋም እንዳትናገርና እውነቱን ለወይዘሮ ሜላት እንዳትናገር ሀናን ማዘጋት ነበር፣ ምላሷን ማዘጋት ነው የፈለገችው። እሱም በምትወደው አባቷ የባዩሽ የድሮ ባለቤቷ ነበር። ባዩሽ ባለቤቷ ነው ስላችሁ ሁላችሁም ግራ የተጋባችሁ አላችሁ። መሀነህ ብላ የተለየችው የድሮ ባለቤቷ ነው። ወደ ኋላ ልመልሳችሁና የወይዘሮ ሀና አባት የወይዘሮ ሜላትን አውቃታለሁ ያሉት በእሷ ምክንያት ስለሚተዋወቁ ነው። ስለዚህ የወይዘሮ ባዩሽ ተንኮል መቼም ማብቂያ የለውም። አሁንም ቢሆን ወደ ኋላ መመለስ አትፈልግም። ምክንያቱም ሀናን ከቤት አስወጥታ እርግብን ሁሉን ነገር እንድትቆጣጠርና ያላትን ንብረት ወርሳ ድርጅቱን ሁላ በሷ ስም አድርጋ ከዚያ በኋላ ምንም ነገር ቢፈጠር እንኳን ምንም እንደማይመስላት ነው ለእህቷ ልጅ የተናገረችው። ባዩሽ ምንም እንደምታደርግ የሀንዬ አባት ያውቃል። ነገር ግን ባዩሽን ካዩት አመታት ሆኗል። ያውም ከአመታት በላይ 16 አመት ካዩት ቆይተዋል። ለዛም ነው በህይወት ትኖር ትሙት የሚያውቁት ነገር የሌለው። አሲር ስለ ሀና በጣም ተጨነቀ። ምክንያቱም እየሆነ ያለው ነገር ሁሉ ግራ አጋብቶታል። የሀና ሁኔታ ግራ አጋብቶታል። አሲር ምን እየሆንሽ ነው? ምንድነው የተፈጠረው ቢላትም ልትናገር አልቻለችም። ምክንያቱም የተፈጠረው ነገር እሷ ለራሱ ህልም ሆኖባታል። ግራ ግብት ብሏታል። ቤተሰቦችሽ በህይወት መኖራቸውን የሚያስታውቅ መስቀልሽና ፎቶሽ ነው ያሏት አባቷ ከገዛ ቤታቸው ሰራተኛ ሆና እየሰራች እንደሆነ ስታስበው በጣም ደንግጣለች። ግራ ገብቷታል። ይሄ ሁላ ነገር ህልም በሆነና ሁሉ ነገር ቅዠት በሆነበት በቃ ዠው እያለች ነበር። ሰላምዬ እውነቱን ስታውቅ በጣም ደነገጠች። ነገር ግን ያን ያህል ብዙም አላስደነገጣትም። እሱም በእያንዳንዱ ነገር ውስጧም የሚነግራት ሀና እህቷ እንጂ የሩቅ ሰው እንዳልሆነችና እንደገና ወደ ኋላ መለስ ብላ ስታይ ሐኪም ቤት የእሷ ደም የሀና ደምና የሰላምዬ ደም አንድ መሆኑን ለወይዘሮ ሜላት ነገረች ለእናቷ ሀና
ፎቶውን ስታይ የደነገጠችበትን ምክንያት ነግራኛለች። ነገር ግን ሁላችንም ይሄን ለመቀበልና ለማመን የሚከብድ ነገር ነው። እናቴ እስኪ አስታውሺ፣ የኔ የደምና የሀንዬ ደም እንዴት የተመሳሰለ ይመስልሻል አለቻት። ያው ማንኛውም ሰው የደም መመሳሰል ስለሚያጋጥም ለዛ ይሆናል። በፍጹም እንደምታስቢው አይደለም። እኔና የሀንዬ ደም እንደ ማንኛውም ሰው ተመሳሳይ ደም ስላለ ሳይሆን ሌላ ነገር ነው ብላ ነገረቻት። ምንድን ነው እሱ? ግን ለመናገር ፈቃደኛ አልሆነችም። ምክንያቱም የምታረጋግጠው ነገር ስላላት፣ በዛ ላይ ደግሞ ሀንዬ እንዳትነግሪ ስላለቻት ቃሏን ለመጠበቅ ስላሰበች ነው። ነገሮችን እውነት መሆናቸውን ካናስተካክል እንደገና ደግሞ እርግብ የመጣችበትን መንገድ ለምንድን እንደዚህ እንዳደረገችና ማን ልኳት እንደሆነ ያንን ማወቅ አለብን ከዚህ በፊት። ምክንያቱም ይሄ ነው መቀደም ያለበት ብላ ለሰላምዬ ሀንዬ ነገረቻት። ሰላምዬም እሺ ብላ ወደ ቤቷ ሄደች። ቤቷ ስትሄድ ነበር የት ሄደች ነው ብላ እናቷ ስትጠይቃት ለመናገር ፈልጋ ትዝ ሲላት በቃ ሁሉን ነገር የተወችው። አሲርና ተምቹ አሁንም ከባድ ጸብ ተጣሉ። ተምቹ እውነቱን እንድትነግረኝ ይፈልጋለሁ ብሎ ጓደኛው አሲር ሲጠይቀው፣ ተምቹ ግን መናገር አልፈለገም። ምክንያቱም ይህን ከሰማ አሲር እስከ መጨረሻው እንደሚለየውና እንደሚደበድበው በጣም ከባድ ጸብ እንደሚፈጠር በደንብ ገብቶታል። ለዛም ነው አትጠይቀኝ፣ እንደውም ከዚህ በኋላ እኔ እናንተ መገናኘት የለብንም ብሎ ተምቹ ሽሽትን የፈለገው። ወደ ኋላ ልመልሳችሁና ተምቹ ወደ ሀንዬ ቤት ሄዶ የሀንዬን አባት እባክህን ምንም ሊፈጠር ምንም ብቻ ይቅር በሉኝ ብሎ ጠይቆ ነበር። ነገር ግን የሀንዬ አባት አረ በፍጹም ማንተ ምን አድርገኸኝ ነው ይቅርታ የምትጠይቀኝ? በፍጹም ልጄ ምንድን ነው የምታወራው ብለው መለሱለት። ተምቹም እባክዎት ብቻ ይቅርታ ያድርጉልኝ፣ ይቅርታ ይበሉኝ፣ ምንም ይፈጠር ምንም ብቻ ይቅርታ ይበሉኝ ብሎ ጠየቃቸው። የሀንዬም አባት እሺ ብለው ይቅርታውን ጠየቁ። የተምቹን የይቅርታ ልብ ተቀበሉ። ተምቹ ደስ አለው። በሉ ደህና ሁኑ ብሎ ተሰናበተ። ለዛም ነው ሁሉንም ነገር ለአሲር ሲጠይቀው አሲር መልሶ ሲጠይቀው መናገር ያልፈለገው። አሲር ከተናገረ እንደማይለቀውና በሀና በኩል የመጣን ነገር ሁሉንም ነገር እንደሚቀያየረው ስለሚገባ ነው መናገር ያልፈለገው። ምላሴ ከሰላምዬ ጋር ያለው ነገር ግራ ገባው። ሰላምዬ ጸጥ በቃ ማልቀስ ግራ ግብት ተብሏታል። በዚህ ሁኔታ ግን ምላሴ በጣም ተጨነቀ። ምን ሆነሽ ነው ሀንዬ? የተፈጠረ ነገር አለ እንዴ? ለምን ነው የማትናገሪኝ አላት። ሀንዬም ዝም አለች። አይ ምንም የተፈጠረ ነገር የለም ብላ ጠየቀች። እናም ሀንዬና ሰላምዬ ቁጭ ብለው እየተላቀሱ አይቶ ነበረ ይህን የጠየቀው። ነገር ግን ሁኔታቸው ግራ አጋብቶት ለምንድን ነው ሰላምዬ ምንድን ነው የተፈጠረውን ነገር አትነግርኝም እንደ ሲላት፣ አረ ምንም የሆነ የደበቃችሁ ነገር እንዳለ በግልጽ ነው። ነገር ግን መናገር ካልፈለጋችሁ ምንም ችግር የለውም ብሎ ሄደ። ሰላምዬና ሀንዬ ምን ማድረግ አለብን አሁን ምን ማድረግ ነው ያለብን ብለው መመካከር ጀመሩ። መጀመሪያ እርግብ የምትባለው ልጅ ለምን እዚህ እንደመጣችና እንጠይቃታለን ስትል ሰላምዬ፣ ሀንዬ በፍጹም መጠየቅ አያስፈልግም፣ ምክንያቱም ይሄማ ሁሉንም ነገር እንዳወቅን ይገባታል። ስለዚህ መጠየቅ የለብንም። አሁን ምንድን ነው አላማችሁ የሚለው ነገር ነው በጣም አሳሳቢና እኛ ልንራመድበት የሚገባው መንገድ ይሄ ነው ብላ ሀንዬ ነገረቻት። ሰላምዬም ልክ ነሽ አለቻት። የሀንዬ አባት የሀንዬ ነገር አሳሰባቸው። በጣም ህመማቸው ከቀን ወደ ቀን እየጨመረ፣ ሀንዬ ግን ጭንቀታቸው አልገባቸውም። እንዳላስጨንቅ ብላ የምደብቃቸው የበለጠ ጭንቀት እንደጣለባቸው አልገባትም። ለዛም ነው ሀንዬ በጣም ከባድ ስትረስ ውስጥ ያስገባያቸው። የሀንዬ አባት ሲጨነቁ ደማቸው ይረጋል፣ ያለባቸው ህመም የበለጠ ህመም ይሆንባቸዋል። ለዛ ግን እሷ ምንም አላለችም። ምክንያቱም አባቷ እንዲጨነቁባት ስለማትፈልግ ነው ይሄንን ነገር የደበቀችው። ወይዘሮ ሜላት የእርግብ ነገር ግራ አጋብቷታል። ምክንያቱም ልትቀበላት አልቻለችም። ሁል ጊዜ እርግብ እያለች ነው የምጠራት።
ሀሴት በይኝ እያለች ደግሞ እርግብ ታወራለች። ምክንያቱም ለተንኮልና ለምናምን ስለመጣች የተንኮል ስራዋ እስከሚያዋጣት ድረስ ሰርታ እንደገና ባለሀብት ሆና መሄድ ስለምትፈልግ ነው ያንን የምትለው። ውድና የተከበራችሁ የቻናል ቤተሰቦች አመሰግናለሁ። ላይክ ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ እያመሰገንኩ በዚሁ ላይ እያችኋለሁ። አሁንም ላይክ ሰብስክራይብ እያደረጋችሁ የቤተሰቤ አባል ሁኑ። ወዳችኋለሁ።